በዘመነ ስጋዌ ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተልሔም በተወለደ ጊዜ ንጉሥ ሄሮድስ ስልጣኔን ይቀማኛል በሚል ቅናት ተነሳስቶ እርሱን ለማስገደል አሰበ። ያን ጊዜም ጌታችን በተአምራት መዳን ሲቻለው የትዕግስትና የትህትና አምላክ ነውና በለበሰው ሥጋ በእናቱ በቅድስት ድንግል ማርያም ጀርባ ታዝሎ በመልአኩ ተራዳኢነት በአረጋዊ ዮሴፍ ጠባቂነትና በሰሎሜ ድጋፍ ከገሊላ ወደ ግብጽ ተሰዶ ሄሮድስ እስኪሞት ድረስ ቆይቷል። ሄሮድስም ጌታችንን ያገኘው መስሎት በቤተልሔምና በአውራጃዋ የሚገኙ 2 ዓመትና 144,000 ሕፃናትን በግፍ አስፈጅቷል። እመቤታችን ከተወደደ ልጇ ጋር ወደ ግብጽ በተሰደደችበት ጊዜ ብዙ መከራ አጋጥሟታል። ልጇን ከሞት ለማዳን ብዙ ችግር አይታለች። የቀን ሐሩር የሌሊት ቁር እየተፈራረቀባት፣ እሾህ እየወጋት፣ እንቅፋቱ እየመታት መውጫና መግቢያ በማይታወቅ በረሃ ውስጥ ብዙ ተሰቃይታለች። የእመቤታችንን የግብጽ ስደት እጅግ መሪር ያደረገው በረሃ ለበረሃ በረሃብና በጥማት መንከራተቷ ብቻ ሳይሆን በታላቅ ፍርሃትና ድንጋጤ ልጄን ይገድሉብኛል በማለት የነበራት ስጋት ነው። እስራኤል ከግብጽ ምድር ወጥተው ወደ ቃል ኪዳን ምድር ለመድረስ መንገድ ሲጀምሩ ፈርዖን የፈረስ ሰረገላውን አሰልፎ በብዙ ሰራዊት ይከታተላቸው እንደነበረ ሁሉ ሄሮድስም ጭፍሮቹን በመላክ ጌታን ይከተለው ነበር። በእባብ ላይ አድሮ ከሔዋን ጋር ይነጋገር የነበረው የጥፋት መንፈስ እናንተ በማለት ለአዳምና ለሔዋን የራራ በመምሰል ከገነት መካከል ከምትገኘው ፍሬ መብላት እንደ አምላክ ለመሆን ያስችላል ብሎ በማዋሸት ተሰናክለው እንዲወድቁና ትእዛዝን እንዲተላለፉ በማድረግ ከአምላካቸው አለያይቶ ገነትን ያዘጋባቸውና ከክብራቸው ያጎደላቸውን አዳምንና ሔዋንን ኢየሱስ ክርስቶስ ወደ ቀደመ ክብራቸው መልሶ ገነት መንግሥተ ሰማያትን እንዳያሳጣቸው አሁን ደግሞ መልኩንና አሰራሩን በመቀየር በሄሮድስ ላይ አድሮ በጌታ መወለድ ዓለም እንደሚድንና የተዘጋው ገነት እንደሚከፈት ስለሚያውቅ ሕፃናት ሁሉ በያሉበት እንዲገደሉ አስደረገ። የዚህ መራራ ጽዋ ዕጣ በልጇ ላይ እንዳይደርስ እመቤታችን በከባድ ጭንቀትና ስጋት ስደትን ለመቅመስ ተገዳለች። ይህ ጉዞ ግን ምን ያህል አስቸጋሪና ውስብስብ እንደነበረ ለመግለጽ ተመጣጣኝ ቃላት አይገኝለትም። የልጇ የወዳጇ የኢየሱስ ክርስቶስ ዕድሜ ሄሮድስ ባወጀው አዋጅ ክልል ውስጥ የሚገኝ በመሆኑና ብዙ ሕፃናትም የተገደሉ በመሆናቸው ሐዘኗ መሪርና ከባድ እንደነበረ አባቶቻችን መከራዋንና ስቃያን በመንፈስ ቅዱስ ገላጭነት ተረድተው በድርሰቶቻቸው ላይ ጽፈውልናል። በዚህ ስደታቸው ወቅት እመቤታችን ከነልጇና አረጋዊ ቅዱስ ዮሴፍና ከሰሎሜ ጋር በመንገዳቸው ላይ መጥፎም ጥሩም ሰዎች አጋጥመዋቸዋል። አዝነው ያስጠጓቸውና የተንከባከቧቸው ሰዎች እንደነበሩ ሁሉ ደፍረው የሰደቧቸውና ያባረሯቸውም ሰዎች ነበሩ። እመቤታችን ቅድስት ድንግል ማርያም ከደረሰባት መሪር ሐዘን የተነሳ በእያንዳንዱ እንቅስቃሴ ሁሉ ልጄን ይገድሉብኛል በማለት ሳታስብ የቀረችበት አንድም ጊዜ አልነበረም። በመንገድ ላይ ሳሉም ዘራፊዎች አጋጥመዋቸው ያላቸውን ቀምቷቸው ነበር። ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ በተሰቀለበት ጊዜ ከግራውና ከቀኙ የተሰቀሉት ዳክርስና ጥጦስ እመቤታችን በስደት በነበረችበት ወቅት የጌታን ልብስ ገፈው የወሰዱ ሲሆን ፊያታዊ ዘይማን ተብሎ የሚታወቀው ሰው ከጌታ የዘረፉትን ልብስ መመለስ አለብን በማለት እንዲመለስ አስደርጓል። የሽፍታዎቹ መመላለስና ልብሳቸውን መግፈፍ እንዲሁም ደግሞ ልብሳቸውን መመለስ ለእመቤታችን መከራና ስጋት ጨመረባት እንጂ መጽናናትን አልሰጣትም። ከ3 ዓመት በፊት በቤተልሔም ሳሉ የጌታ መልአክ በሕልም ለዮሴፍ ታይቶ ሄሮድስ ሕፃኑን ሊገድለው ይፈልጋልና ተነሳ፣ ሕፃኑንና እናቱንም ይዘህ ወደ ግብጽ ሽሽ፣ እስክነግርህም ድረስ በዚያ ተቀመጥ ብሎ እንደነገረው ከ3 ዓመት በኋላም የጌታ መልአክ በግብጽ ለዮሴፍ በሕልም ታይቶ የሕፃኑን ነፍስ የፈለጉት ሞተዋልና ተነሳ፣ ሕፃኑንና እናቱንም ይዘህ ወደ እስራኤል አገር ሂድ በማለት መልእክት አሰምቶታል። በነቢዩ በኢሳይያስ ስለዚህ ጌታ ራሱ ምልክት ይሰጣችኋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች
ተብሎ የተነገረው የትንቢት ቃል ፍጻሜ አግኝቶ በመልአኩ በቅዱስ ገብርኤል ብስራት ጌታችን እንደተወለደ ሁሉ በነቢዩ በሆሴዕም እስራኤል ሕፃን በነበረ ጊዜ ወደድሁት ልጄንም ከግብጽ ጠራሁት የተባለው ቃል ፍጻሜን አግኝቶ ሕፃኑንና እናቱን ይዘህ ሂድ ያለው መልአክ ሕፃኑንና እናቱን ይዘህ ተመለስ በማለት ለአረጋዊው ለቅዱስ ዮሴፍ ነግሮታል። የ3 ዓመት ከ6 ወር የስደት ዘመን አብቅቶ ከተሰደደችበት ምድር ወጥታ ወደ ሀገሯና ወደ ምድሯ ለመመለስ የግብጽን አስቸጋሪና አስፈሪ በረሃ አቋርጣ ደብረ ቁስቋም በሚባል ቦታ ከልጇ ጋር ህዳር 6 ቀን ገብታለች። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የገናናው መልአክ የቅዱስ ገብርኤል ተራዳኢነት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።